እሺ ከፍተኛውስ? ከፍተኛ የሚባለው ይሄኛው የትኛው? እንየው፣ ወደዚህ አምጣው። ያው ወደዚህ አምጣው። እንየው በደንብ። አይ ቅዳሜ አይደል? ትልቅ ነው የፈለጉት እኮ ምን ሆነ? በጣም ትልቁ ያው እና እዛ ጋር ነው። ይዞናል ያዘው። እሺ ይሄ ነው። ይሄ ስንት ነው? ይሄኛው ስንት ነው? ይሄንን ትልቅ የሚባለው ነው። ይሄ ትልቅ የሚባለው ምን ስለሚባል? ሀይቅ የሚባለው ቦታ አለ። ትላልቅ ነው ከብቶቹ። ይለያሉ። አመጋገባቸው ነው ወይስ አመጋገባቸው፣ ሰውነታቸው፣ ሰዎቹም ሁሉም ሴትነታቸው፣ ቁንጅናቸው ሁሉ ይለያሉ። ቆንጆ ናቸው በጣም። ሰላም እንዴት ናችሁ? ውድ የአዲስ ማርኬት ሚዲያ ቤተሰቦች፣ ዛሬ የሚገኘው በኮተቤ የበግ ተራ ነው። እያንዳንዱን የበግም የፍየልን ዋጋ አሳያችኋለሁ። ከትንሽ ከትልቅ አብራችሁን ቆዩ። ሰላም እንዴት ነው? እንኳን አደረሰ። እንኳን አብሮ ባለበልስ መኮንን ፍየሎችን ለማየት ነው። ስንት ናቸው? የዘንድሮ ስንት ነው ዋጋቸው? የዘንድሮ ከዚህ ውስጥ ያለው ከ30 እስከ 60 ሺህ፣ ከ30 እስከ 60። ዝቅተኛው 30 ሺህ። ከገና አንፃር ይጨምራል ማለት ነው። ጨምሯል። የመኪና ነዳጅ ጉዳይ ነው። ከገናው ጨምሯል። 60 ሺህ ማነው? 30 ሺህ። እነዚህ 38። ይሄ 38 ነው። 40። ይሄ 38 ነው። እሺ 60 ሺህ። የትኛው ነው ባለ 60 ሺህ እኮ? ይሄ 65። የትኛው? ቆይ እንየው፣ እያሳየኝ። ስንት ነው መጨረሻው? 55 ላንቺ ይሻላል። 55 ነው የመጨረሻው። እሺ ልቀንስልሽ? 60 ነበር። አይ አይደለም፣ የገበያውን ዋጋ ነው የምታሳየው። የገበያው ዋጋ ይሄ 65 በቃ። ይሄ 65። እሺ ማጃር ይሄ 65 ነው። እሺ ከፍተኛውስ? ከፍተኛ የሚባለው ይሄኛው የትኛው? እንየው፣ ወደዚህ አምጣው። ያው ወደዚህ አምጣው። እንየው በደንብ። አይ ቅዳሜ አይደል? ትልቅ ነው የፈለጉት እኮ ምን ሆነ ነው? በጣም ትልቁ ያው እና እዛ ጋር ነው። ይዞናል ያዘው። እሺ ይሄ ነው። ይሄ ስንት ነው? ይሄኛው ስንት ነው? ይሄንን ትልቅ የሚባለው ነው። ይሄ ትልቅ የሚባለው ስንት ነው? 75። የምን ሀገር ናቸው? ይሄ የወሎ ነው። የወሎ ነው የሚፈለገው እዚህ የአርባ ምንጭ የወሎ። አይ በጣም የሚፈለገው የወሎ ምን ስለሚባል ሀይቅ የሚባል ቦታ አለ። ትላልቅ ነው ከብቶቹ። ይለያሉ። አመጋገባቸው ነው ወይስ አመጋገባቸው፣ ሰውነታቸው፣ ሰዎቹም ሁሉም ሴትነታቸው፣ ቁንጅናቸው ሁሉ ይለያሉ። ቆንጆ ናቸው በጣም። ደስ ይላል። ለዛ ነው ደስ ይላል። እሺ ዝቅተኛዋን አየናት። ዝቅተኛዋ 30 ሺህ 25 ሺህ ብር። 25 ሺህ ከ30 ሺህ ዝቅ ትላለች ማለት ነው። አይሻት በደንብ ያት ፍርምባላት። ያኛውን ከፍ አድርጋ አላሳየኸኝም። እቺኛውን አሳየኝ። ትልቁ ምን አላት ነው ያልከው? ምን አላት ነው ያልከው? ፍርምባ አላት። ፍርምባውን በደንብ ጽድት ያለ ከብት ነው። እንደዚህ ግልብጥብጥ አድርጌ ላሳይሽ እስኪ። ይሄው በቃ ቆንጆ ነው። አልተመቸሽም? ተመችቶኝ። እና ዋጋ ስጭኛ፣ የምትገዢኝም ቦታ ንገሪኛ። እነግርሃለሁ። የትኛው አለቁ? የትኛው? የ40 ሺህ ብር ላውጣልሽ? የ40 ሺህ የ40 ሺህ የ40 ሺህ ብር። ይሄው ይሄን የ40 ሺህ ትልቅ ነው፣ በጣም ትልቅ ነው። እንዴት ነው አሁን ተመልካቾች ምናምን መልክ ያሉ አይደል? መልክ ያሉ በጣም አይደል? መልክ ፍየል ላይ መልክ ያስፈልጋል። መልክ ሲያዩም ነው። እንዴት ነው? ሴት ላይ ነው መልክ የሚያስፈልግ። እውነት ነው። እሺ እውነት ነው። እሱ
መልክ ግን ያለው አይደል? አዎ መልክ የሚመርጡ ሰዎች አሉ። ለምንድን ነው የሚመርጡት? ደስ ጥቁር አይፈልጉም። አብዛኛው አይፈልጉም። ለምንድን ነው የሚፈልጉት? ለምንድን ነው እንትን ደስን የሚለው መልክ ለይታ ይባላል። ለይታ ነው እንጂ ለማዳ ነው። አየሽ ተመሳሳይ ነው። ለማዳ ነው። ንኪውስ ያ ይለሳ ያየሁት ይሄኛውን አታሳየኝ። ፍርምቦ ላሳይሽ እስቲ። ይሄው ይሄ የሚጠቅመው ለምንድን ነው? ሲታይ የሚጠቅመው በቃ ቅባት እንዳለው ቅባት እንደሌለው። ቅባት ያለው እንዴት ነው የሚታወቀው? ይሄው እንደዚህ እያሳየሽ ነው። ይሄ አሁን ቅባት አለው። ቅባት ተሰርቷል። ጾም አለው ማለት ነው። ጾም አለው ማለት ነው። አራጆች ምናምን እዚሁ ነው እናንተ ጋር ነው እንትን የሚሉት? እቤታቸው ምናምን እርድ ምናምን እቤታቸውም አለ፣ እዛም እንትንም አለ፣ እዚህም ማረጃ ቦታ አለ የተዘጋጀ። እዚህ አለ፣ እዚህ አካባቢ አለ። እዚህ አሳርደው ምናምን መውሰድ ይችላሉ። እዚህ አካባቢ ማለት ነው ከእናንተ ጋር። እሺ በጣም ነው የማመሰግነው። አንተም ማግኘት ለሚፈልጉ ተመልካቾች ስልክህን አስቀምጠኝ። 09 22 35 10 02 መኩን እንባላለን። መታችሁ ፈታ ብላችሁ ከኔ ጋር ንግድ በሳጋ ነው። አመሰግናለሁ። በጣም ነው የማመሰግነው። መልካም በዓል ይሁንልህ። እንዴት ነህ? በጎችን ታሳየኛለህ? እንኳን አደረሰህ። እንኳን አደረሰህ ማሪው። እሺ እንዴት ነው? ቆንጆ ነው። ከዛሬው አመት እና ከባለፈው አመት ዘንድሮ በጣም ጨምሯል። አዎ በጣም የትኛው ነው ውዱ? ትልቁ ይሄ ነው። ይሄኛው እስኪ እንዴት ነው የሚጠበቅ? ከፍ ላድርገው እንደዚህ። ይሄ ትልቅ ነው። ይሄ ትልቅ ነው። እስከ ስንት ነው? ይሄ 40 ሺህ ነው። ይሄ 40 ሺህ ነው። ትልቅ ነው በጣም። በምንድን ነው የሚታወቀው? የሻኛው ነው ያው ጨበጣም አለው። እንዴት መሰለሽ ያው ልዩነት አላቸው። አሪፍ መሆኑን በምንድን ነው የሚታወቀው? አሁን ነው በመጨበጥ እንደዚህ በማየት ማለት ነውና። አሁን ይሄ ከዚህ ያንሳል ማለት ነው። በጨበጣ እንደዚህ ለዛ ነው። የምን ሀገር ናቸው? የጅሩ ናቸው። ዝቅተኛው የትኛው ነው? ዝቅተኛው ትንሿ ማለት ነው። እቺ ይሄ 22 ሺህ ብር ነው። እቺ 22 ነው። እስኪ ነዝራት ወደ እቺኛው እሱ ነው አብሮ ስንት ናት? 22 ሺህ። እቺ 22 ሺህ። መካከለኛውስ ይሄ ነው የሚቀንሰው? እሱ ነው የሚቀንሰው። ይሄኛውስ? ይሄ ከፍ ይላል ማለት ነው። ከዛ ሳይዝ ከፍ ያለ ማለት ነው። ስንት ነው? ይሄ 28 ሺህ። 28 ሺህ ብር። ይሄ 22 ሺህ ነው። 22 ሺህ ብር። ያኛው 35 ነው። 30 እሱ በቃ 40 ሺህ ብር ነው። ትንሽዬዋ የለችም? ትንሽዬ በጣም ዝቅተኛው ዝቅተኛ ማለት አለ። በጣም ዝቅተኛው ማጀቴ አነስተኛ ነው። ይቺ አነስተኛ ነች። ስንት ናት እቺ? 18 ሺህ ናት። ትንሽዬ ናት። ትንሽዬ ማለት ነው። መለስተኛዋ ማለት ነው። ጠቦት ማለት ይሄ ነው። ጠቦት ናት እቺ። እቺ ጠቦት የሚባለው ማለት ነው። እንዳለ የጅሩ ናቸው። የጅሩ ናቸው። ጥሩነታቸው በምንድን ነው የሚታወቀው? ምንድን ነው የሚገቡ? ጦስ ምናምን ስለሚገቡ ደስታቸው ምናቸው በጣም አሪፍ ነው ማለት ነው። ጣዕማቸው አሪፍ ነው። እናመሰግናለን። ቁጥርህን ማስቀመጥ ከፈለክ ለተመልካቾች ስልክ ቁጥርህን ማስቀመጥ ከፈለክ ትችላለህ። እሺ 09 39 59 58 53 እናመሰግናለን። አባቴ መልካም በዓል ይሁን። እሺ ለሁላችንም። እንዴት ነህ አባ? ሰላም። እንኳን አደረሰ። ፍየሎችን እና በጎችን ያንተ ናቸው? አዎ የኔ ናቸው። እስኪ ፍየል ስንት ገባ? ፍየል በዚህ ዓመት 60 ሺህ ነው። እስኪ የትኛው ታሰኘን? ይሄ እስኪ ይሄ አገላብጠን ነው። ይሄ ያኛው እንትኑ ያንኛው 70 ሺህ። እስኪ ይሄኛው አይ ይሄ 60 ሺህ የትኛው? ይሄ 60 ሺህ። አንድ ያስቆመውና ይሄ ስንት ነው? 60 ሺህ። 60 ሺህ ነው። ይሄ ነው ውዱ ያንን ነው። ይሄኛው 60 ሺህ ነው። 60 ሺህ ነው። ያኛው 70 ሺህ። ያ 70 ሺህ ነጩ ማለት ነው። ነጩ። ዝቅተኛው ስንት ነው?
የትኛው ነው ዝቅተኛ? ዝቅተኛ ይሄ ነው። ይሄ ነው 60 ሺህ? አዎ በእውነት? ሌሎቹስ? ሌሎቹ ይችኛው ስንት ናት? ይሄ 40 ሺህ 40 ሺህ ነው። ይሄ ዝቅተኛ ነው። የመጨረሻው ዝቅተኛው ስንት ነው? ይችኛው 40 ሺህ ናት። 40 ሺህ የመጨረሻው ዝቅተኛው ስንት ነው? የመጨረሻው በቃ ከአምስት 35 የትኛው የአሁኑ አይነት ነው? ይሄው ሌላው 60 ሺህ 70 ሺህ ይሄ 70 ሺህ ይሄ 70 ሺህ እሺ ይሄም 70 ሺህ ነው። ያ 60 ሺህ እሺ በጎችስ? በጎቹ ይሄ ጥቁሩ ስንት ነው? ይሄ ስንት ነው? ፍየሉ እቺ 32 ሺህ 32 ሺህ እኮ ዝቅተኛ ናት። ዝቅተኛ ናት። በጎችስ? ከፍተኛው ስንት ነው? ከፍተኛ ይሄ 30 ሺህ የትኛው? ይሄ ትልቅ ነው አይደል? ትልቅ 30 ሺህ ላት ምናምን የሚታየው ይሄ ነው። በግ ነው የሚታየው? በግ ነው የሚታየው። ላት ነው የሚባለው ይሄ ነው። ይሄው ስንት ነው ይሄ? 30 ሺህ 30 ሺህ ከፍተኛው ማለት ነው። ከፍተኛው መካከለኛውስ? መካከለኛ ይሄው 25 ሺህ እቺ ናት 25 ሺህ ናት። መካከለኛ 25 ሺህ። ዝቅተኛው ስንት ነው ካንተ ጋር? ዝቅተኛ 20 ሺህ መጨረሻ 20 ሺህ የትኛው ናት? ይሄው ይሄኛው ባለ 20 ሺህ ነው። ይሄም አሪፍ ነው። አሪፍ ነው። አሪፍ ነው። 20 ሺህ 20 ሺህ። እሺ እንዴት ነው የዘንድሮ የፋሲካ በዓል? አሪፍ ነው ግን ውድ ነው። ውድ ነው። ከፍት በጣም ውድ ነው። ተወዳ? በጣም ውድ ነው። ተወዳ ውድ ነው። ከብትም ፍየልም ሁሉም ነው ጨምሮ ሁሉ ለምን የጨመረው? ኑሮ ውድነት ነው። ኑሮ ውድነት ነው። ነዳጅ በመጥፋቱ ነዳጅ ጠፍቶ ነው። ከዛሬው አመት ካለፈው አመት እና ከሆነ አመት የትኛው ነው በጣም የዛሬው? የዘንድሮ ጨምሮ የዘንድሮ በጣም ጨምሮ በጣም ጨማሪ። ከገና አንፃር የገና ይሻላል። የገና ይሻላል። የገና የተሻለ ነው። የዛሬ ግን ነዳጅ በመጥፋቱ ምክንያት በአንድ በግ 6000 እየደረሰ በጣም ጭማሪ ነው። እዛ ነው። እሺ አንተ ማግኘት ለሚፈልግ ሰው ካለ ተመልካቾቻችን ስልክ ቁጥርን አስቀምጥ። ስልክ ቁጥርን አስቀምጥ። አንተ ለአንተ መግዛት እኔን የሚገዛ የሚፈልግ ሰው ማለት ነው። እሺ 44 እሺ 49 71 60 እሺ እናመሰግናለን። መልካም በዓል ይሁን። እኛም እናመሰግናለን ለሁላችን። እንዴት ነው ወንድሜ? እግዚአብሔር ይመስገን ሰላም ነው። እንኳን አብረን ሰላም ነው። በጎችን ታሳየን። እንኳን ደህና ቆየኸኝ። በጎችን ለማየት ነበር። በጋሪፍ ነው ያው ትንሽ ያው ልዩነት አለው። ከገና በኋላ ትንሽ ጨመረ በነዳጁ ምክንያት ትንሽ ያው ከወቅቱ ጋር ያው ትንሽ ከባለፈው አመት የዘንድሮ ትንሽ ጨመረ። ከገና በኋላ አሁን ያው ቢያንስ ወቅቱ ከዚህ በፊት የነበረው ገና ነው የነበረው። የዛሬ ከባለፈው ማለት የዛሬ አመት ማለት ነው። የዛሬ አመት ከዚህ ቀጣይ የነበረው ግን ገና ነው። አሁን ዛሬ ወቅቱ ፋሲካ ስለሆነ ትንሽ በነዳጁ ምክንያት ቢያንስ የ3 ሺህ ብር ልዩነት ያህል ይጨምራል። ስንት ነበር የዛሬ ያለፈው አመት? የባለፈው አመትማ ያው እስከ 18 እስከ 16 ነበር። 16 ነበር። ዘንድሮ እስከ 22 እስከ 25። ከፍተኛው ስንት ነው? ከፍተኛ እስከ 25። ዝቅተኛ እስከ 20። መካከለኛ እስከ 18። እስኪ ታሳየኛለህ? ወጥች አንዱ ያቸው። እሺ ከፍተኛ የትኛው ነው? ይሄኛው ከፍተኛ ነው። እስከ ስንት ናት? ይሄኛው ስንት ነው? እስከ ስንት ነው? ዝቅ ያለ ደግሞ መካከለኛ ይሄኛው። ይሄ እስከ ስንት ነው ያልከኝ? ይሄኛው እስከ 25። ይሄ 25000 ነው። 25000 ሌላ መካከለኛውስ? ይሄ ነው መካከለኛው። መካከለኛዎች ያው በእነዚህ ይሄ 25 ነው። ይሄኛው 20። ይሄ 20 ነው። የምን ሀገር ናቸው? በምድር እነዚህ ጅሩ የደብረ ብርሃን ናቸው። የደብረ ብርሃን ቆንጆ ናቸው። አሪፍ ናቸው። ስጋቸው ራሱ ቴስታቸው ራሱ ጣፋጭ ነው። ራሱ ስጋቸው ይጣፍጣል። ይጣፍጣል። ከአመጋገባቸው ነው ወይስ ያው ከቦታውም ከአመጋገባቸውም ያው እንግዲህ የመሰለ ባቄላ ነው የሚበሉት። እንዴት ነው የሚታወቀው? አሪፍ ነው የመሰለ ነው የሚበሉት። ባቄላ ነው የሚበሉት። አመጋገባቸው እንደዛ ነው። አሪፍ ነው። ዝቅተኛው ዋጋ ስንት ነው አሁን ላይ? ዝቅተኛውም በአሁኑ እስከ 20 ነው። እስከ 20 የትኛው ነው አለ? ከዚህ ጋር 20 ያው ይሄ 20 ነው ዝቅተኛው። ከፍተኛው 25000 ነው። ከፍተኛው 25000 ከዛ በላይም አለ። እስከ 35 እስከ 40 እስከ 35 እስከ 40 አለ። እንደዚህ ከምታያቸው አንፃር ናቸው። እነዛ ያው ቅልም ናቸው። ጥሩነቱን በምንድን ነው የምናውቀው? አሁን በግ ሲገዛ በምንድን ነው የሚታወቀው ጥሩነቱ? ማለቴ ጥርስ ነው የሚታይ? ምንድን ነው የሚታይ?
ጥርሱ ምንም አይደለም። ያው ትልቅ ነው ትንሽ ነው የሚለይ ትንሽ ነው ትልቅ ነው። ይሸረፈ ያልሸረፈ የሚባል ይሸረፈ ያልሸረፈ። እናመሰግናለን። መልካም በዓል ይሁንልህ። አንተ ማግኘት ለሚፈልግ ስልክ ቁጥርህን አስቀምጥ፣ የት እንደምትገኝ። እሺ እገኛለሁ እዚህ እኔ ኮተቤ በክተራ ነው ያለሁት። ያው ኮተቤ በክተራ ነው። ስልክ ቁጥርህን አስቀምጥ። አስቀምጣለሁ። 09 18 93 81 18. አመሰግናለሁ። መልካም በዓል ይሁንልህ። እሺ ውድ ተመልካቾቻችን ዛሬ በኮተቤ ያደረግነው ቆይታ ይህን ይመስል ነበረ። ከገና በዓል ያሁኑ የፋሲካ በዓል ትንሽ ወደድ እንዳለ ነግረውናል። እሱንም በነዳጅ ምክንያት እንደሆነ ነግረውናል። አብራችሁን ስለቆያችሁ በጣም ነው የማመሰግነው። መልካም በዓል ይሁንላችሁ።